ሰላም የኒውድ ቤተሰቦች እንደምን አላችሁ? የ21 ቀኑ የለውጥ ፈተናችን ዛሬ አራተኛ ቀን ላይ ደርሰናል። ትላንት ለራሳችን የምንናገረውን ንግግር ቀይረናል። ዛሬ ደግሞ ለሰውነታችን የምንጠቀመው እረፍት እናያለን። ብዙዎቻችን ስራ አብዝተን ስልክ ላይ አምሽተን እንቅልፍ እንቀንሳለን። ግን እንቅልፍ ማጣት ስራሽን፣ ውበትሽን፣ ስሜትሽን እንደሚጎዳ ስንቶቻችን እናውቃለን? ይሄንስ ታውቂያለሽ? ዛሬ ይሄንን እናያለን። አንደኛውና የመጀመሪያው ዋናው የስልክ ወጥመድ ነው። ማታ ቀኑ በስራ ስለሚውል በተለይ ማታ ነው የምንጠመደው። ቀኑን ሙሉ ስንሰራ ውለን ማታ አልጋ ላይ ስንወጣ ስልካችንን እንከፍታለን። ያየነው ቪዲዮ አእምሯችን ስለሚያነቃቀው እንቅልፍ ይነሳናል። ከዛ ጠዋት ስንነሳ ድካም ይሰማናል። በፈተናችን መሰረት ከመተኛታችን 30 ደቂቃ በፊት ስልካችንን ማጥፋት አለብን ወይም ደግሞ መዝጋት። በቃ እንዴ እኛ ከሱ እንበልጣለን እኮ 100 እጥፍ። እሱ አያሸንፈንም። ስሜታችንን አሸንፈንም ቢሆን ማታ ከ30 ደቂቃ በፊት ሲጀምር አልጋችን ላይ ይዘነው አንወጣም ስልካችን። ሌላኛውና ሁለተኛው የጥራት እንቅልፍ ነው። ቢያንስ ከ6 እስከ 7 ሰዓት መተኛት ለጤናሽ ግዴታ ነው ወይም ለጤናችን ግዴታ ነው። ተኝተሽ ስትነሽ ሰውነትሽ ታድሶ አእምሮሽም ረግቶ ለነገው የለውጥ ጉዞሽ ዝግጁ ትሆኛለሽ ማለት ነው። ወይም አእምሮ በአዲስ መንፈስ ዝግጁ ሆኖ ነው የሚነሳው ከእንቅልፋችን ስንነሳ ማለት ነው። ሌላኛውና ሶስተኛው ዋነኛው የማታ አጭር ጸሎትና ምስጋና ነው ወይም ዱዓም ነው። ከመተኛታችሁ በፊት ስልካችሁን ዘግታችሁ ቀኑን በሰላም ስላሳለፋችሁ አመስግኑ። ያንን ስታደርጉ አእምሯችሁ በሰላም ስለሚተኛ ጥርት ያለውን እንቅልፍ ታገኙታላችሁ ወይም እናገኛለን፣ ለኛም እንጠቀማለን ማለት ነው። የግጥሙ ርዕስ ብርታቴ ከናፍቆቴ ማገገሚያ ከህመሜ ምልክቴ ለመቆሜ ነይልኝ ነሽና ብርታቴ ከናፍቆት የበረታው ከህልሜ ጋር የተጣመርኩ እምቢ ብዬ የተጣበቅኩ እኔነቴን ለማንጠር ነው። ፀሐይ ሲሆን ኮከብ ሆንኩ ከመዳም ቤት የተገኘው ነገ ላይ ለማብራት ነው። ከናፍቆቴ ብርታቴ አይሎ ገንፍሎ የታየው ትላንት በዘራሁት ዛሬ ላይ ባየሁት ነገን በሰጠሁት የስኬቴን ሻማ በር ላይ አየሁት። ዞር ብሎ ገመገመኝ ደካማ ናት ብሎ ጠረጠረኝ። እኔ ግን ተው አትናገረኝ ነብር ነሻት በለኝ የተነሳሁኝ ቀን ዘራፍ ያልኩኝ ቀን ማን ያሸንፈኛል ምንስ ይዘኛል? ብርታቴ ከናፍቆቴ ነይልኝ በሞቴ አንቺዋ ናፍቆቴ ነገን ማይብሽ ታናሽ መስታወቴ መነሻ ለህልሜ መድረሻ ለህልሜ ታናሽ መስታወቴ አንቺዋ ብርታቴ ትንሿ ጥበቤ ነይልኝ ጉልበቴ። ውድ ተከታታዮችን በሙሉ ዛሬ ማታ ስልካችሁን ቀድማችሁ አጥፍታችሁ ለመተኛት ቃል ግቡ። ነገ ጠዋት ስትነሱ የሚሰማችሁን ቅልጥፍና ታዩታላችሁ። ስንት ሰዓት ነው የምትተኙት? እውነቱን ኮሜንት ላይ ጻፉልኝ። ነገ ደግሞ በሌላ ሐሳብ እስክንገናኝ ድረስ ቸር ቆዩልኝ። በጣም ወዳችኋለሁ።